አንተ ኮቴ የለህም እንዳስደነገጥከኝ እኮ። እኔም ተዛክቶልኝ መጥበስ ማስከናንተ ቤት ነው። ሳሎን እኮ ሳጣሽ የት ሄዳ ነው ብዬ ዝም ብዬ ቼክ ላድርግሽ ብዬ ነው። አምሮብሻል። ደግሞ የት ልትሄጂ ነው? ምን ሜጃለኝ ብለህ ነው እያወቅ ወይ? እንደ ሴቶቹ ፍቅረኛ የለኝ ባል የለኝ። አንተ ደግሞ ስሚኝ፣ ይሄ ነገር ግን እስከመች ነው የሚቀጥለው? ይኸውልሽ አንቺ ቆንጅዬ ነሽ፣ ሙያ አለሽ፣ ምንም የጎደለብሽ ነገር የለም። እኔ አባቴ ሲመርቀኝ ማለት ነው እንደ ኤልዳና አይነት ሚስት ይስጥ ነው የሚለኝ። የልብ አለመግባባት ይሆናላ። ብዙ ጊዜ ምን ይባላል መሰለክ፣ ሰው የሚማረው አንድም ከማግኘት ነው አንድም ከማጣት ነው። ይኸውልሽ እንደዛ ቢሆንም አንድ ውሳኔ መወሰን ጥሩ ነው። አያቴ ምን ትለኛለች መሰለሽ? ሴት ልጅ በጊዜ ሰብሰብ ስትል ነው ጥሩ ብላኛለች። ቡናሽ ናፍቃኛለች። ከዛ ድረስ ቤትሽ የመጣሁት ቡናሽን ልጠጣ ነው። ካለ ደግሞ የሆነች ነገር በቃ ሳሎን ነኝ። ነይ። እሺ መጣሁ።